በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሁሉም ማድረግ የሚቻለው ዓለምን ለይኩን ብሎ በቃሉ የፈጠረ በእግዚአብሔር ስም እናምናለን። ከላይ በሰማይ ያሉ መላእክት፣ በምድርም ላይ ያሉ ደቂቀ አዳምና በባሕርና በየብስ የሚኖሩ ፍጥረታት ሁሉ የሚያመሰግኑት እነሱ እየወገናቸው በስድስቱ ቀን በ22 ስነ ፍጥረት ከፍሎ ይፈጠሩ ብሎ አዞ ተፈጥሯልና ከፍጥረታቱ ሁሉ ክብርን ከምትሰጧቸው መካከል አንዱ ነገሩ እጅግ የሚያስደንቅ የአብ ቀኝ እጁ ለአዳም ዙፋኑ ሆነ። ምክሩን ማንም ሊቃወማት የማይቻል የወደደውን ማክበር የሚቻለው ነውና፣ ስለዚህም ከነሱ ይልቅ እኛን ላከበረን በፍጹም ልብና በፍጹም ፍቅር ምስጋና እናቀርብለት ዘንድ ኑ ተሰብሰቡ። ምስጋናንም እንደማይፈልጉ አንሁን። በተሰጠው የተፈጥሮ ጸጋ መናገር በሚችልበት አንደበቱ እግዚአብሔርን የማያመሰግንና የማይወድ ቢኖር እንደ ጧፍ ኩስታሬ አመድና አውሎ ነፋስ ጠራርጎ እንደሚያጠፋው የጉምተን ፍለጋው ወይም ድኳው አይገኝ። የስም አጠራሩም ከምድር ላይ ይጥፋ ለዘላለሙ አሜን። በእውነትም ይሁን። እንግዲህ በዛሬይቱ ዕለት የክቡር አባታችን የተክለ ሃይማኖት የፍልሰቱ በዓል እንደሆነና እግዚአብሔርም በእሱ እጅ ያደረገውን ድንቅ ተአምር እናነባለን። አቤቱ በድቡሽት ላይ ወይም በአሸዋ ላይ የተሠራን ቤት አፍላጋት ወይም ጎርፍ መጥተው አፍርሰው እንደሚወስዱት ቤት ያይደለ ቤት ለመሥራት እንፈልጋለንና የቤታችንን መሠረት መተባርክልን። አቤቱ የቤታችን መታነጽ ነፋሳት ገፍተው በማይጥሉት ገንዘብ በጽኑ ዓለት ላይ የተመሠረተ ይሁን። አቤቱ የእርሻችንን ትልም ባርክ። አቤቱ መልካም ዘር ለመዝራት እንፈልጋለንና ዘራችንን በጎዳና ላይ ወድቆ የሰማይ አዕዋፍ መጥተው እንዳይበሉት በቸርነት ጠብቅ። አቤቱ ዘራችን በመልካም መሬት ላይ ወድቆ 100 የብዙ ፍሬ ያስገኝ ዘንድ የአንዱም ዛላ 30ና 60 100 ፍሬ ይሰጥ ዘንድ ባርክ። ይህንንም ጆሮ ያለው ይስማ። የተወደዳችሁ ወንድሞች፣ እነሆ ጌታችን የመጻሕፍትን ቃል ለሚሰሙና ሰምተውም በተግባር ላይ ለሚያውሉት በዘር ምሳሌ መስሎ የተናገረውን በእሱ መስዬ ጻፍኩላችሁ። አሁንም ወንድሞቼ ሆይ ይህንም መጽሐፍ ሰምታችሁ ቃሉን ለመጠበቅ እግዚአብሔር ያበቃችሁ ዘንድ የአባታችን ፍልሰቱ መቼ እንደሆነና እግዚአብሔርም በእሱ እጅ ያደረገውን ድንቅ ተአምር እስክናነብ ድረስ የአባታችን የተክለ ሃይማኖት የስሙ አጠራር ልቡናን ምንኛ ደስ እንደሚያሰኝ በመጽሐፉ አርዕስት መጀመሪያ ላይ እናነባለን። ወንድሞቼ ሆይ በአባታችሁ የስሙ አጠራር ደስ ትሰኙ ዘንድ ኑ ተሰብሰቡ። የአባታችን የስሙ አጠራር ምንኛ ደስ ያሰኛል። እስኪ በልባችሁ አስቡት፣ እርስ በራሳችሁም ተነጋገሩበት። አባታችን ተብሎ በሚጠራበት ጊዜ ከሩቅ እንደመጣ መልካም ዜና ደስ ያሰኛልና የበረደውንም ሰውነት እንደሚያሞቅ ፀሐይ ሰውነትን ያሞቃልና የክቡር አባታችን የተክለ ሃይማኖት ስም አጠራር እንደ ውሃ በሰውነት ገብቶ ምንኛ አንጀትን ያርሳል፣ እንደ ቅቤም ዘልቆ ገብቶ ምንኛ አጥንትን ያለመልማል። በጠቅላላ የአባታችን ስም አጠራሩ ተክለ ሃይማኖት ተብሎ በሚጠራበት ጊዜ እንደ ምግብ ያጠግባል፣ እንደ መጠጥም ሰውነትን ያረካል። እንግዲህ የተራበችን ሰውነት እንደ እንጀራ ለሚያጠግብ የተጠማችውንም ነፍስ እንደ ውሃ መጠጥ ለሚያረካ ስም አጠራርህን ከምን ጋር ላመሳስለው እችላለሁ? የቅድስናህንስ አድናቆት እንደምን አድንቄ እፈጽመዋለሁ? ጌታዬ ሆይ እንደ ነቢዩ ኤርምያስና እንደ መጥምቁ ዮሐንስ ከእናትህ ማኅፀን ጀምሮ የመረጠህና ነቢይና ሐዋርያም አድርጎ የሾመ እግዚአብሔር የተመሰገነ ነው። ጌታዬ ሆይ አንተን የወደደ መንፈሳውያን ልጆችን ፈጽሞ ያበዛ እንደ አብርሃምም የብዙ ሕዝብ አባት ያደረገ እሱ እግዚአብሔር የተመሰገነ ነው። የክርስቶስን ወንጌል በማስተማር በመንፈስ ቅዱስ የወለድካቸውን እንደ ሰማይ ከዋክብትና እንደ ባሕር አሸዋ ያበዛል እሱ እግዚአብሔር የተመሰገነ ነው። ጌታዬ ሆይ የትምህርት ዜና በምድር ሁሉ ላይ መላ፣ እስከ ዓለም ዳርቻም ደረሰ። ጌታዬ ሆይ በአንዲት በአነስተኛ ተክል ቦታ ዋሻ ተተክለ በምድር ሁሉ መላ። ጥላህም ተራሮችን ሸፈነ፣ ቅርንጫፎችህም እንደ እግዚአብሔር ዛፍ ሆኑ። የለመለሙ ቅርንጫፎችህም እስከ ባሕር ተንሰራፉ፣ የቡቃያ ሥሮችም እስከ ወንዙ ድረስ ስር ሰደዱ። ጌታዬ ሆይ ጳጳሳት፣ ኤጲስቆጶሳት የምንኩስናችን ልደት ወይም በምንኩስና የተወለድነው ከአባታችን ከተክለ ሃይማኖት ነው ይሉሃል። ጌታዬ ሆይ
ነገሥታት፣ መኳንንት፣ የመንግሥት ባለሥልጣናትም ሁሉ ለአንተ ይሰግዱልሃል፣ በክቡር ሥጋ አስከሬንም ይማጸናሉ። ጌታዬ ሆይ እንዴት አድርጌ አመሰግንሃለሁ? እንዴትስ ብዬ ላደንቅ እችላለሁ? አቤቱ ጌታዬ ሆይ የምሥራቅና የምዕራብ የሰሜንና የደቡብ ሕዝቦች ሁሉ አንተን ያደንቁሃል። ጌታዬ ሆይ በተንኰለኞች ምክር ያልተመራ አንተ ብፁዕ ነህ፣ በኀጥኣንም ጎዳና ያልሄድክ አንተ ብፁዕ ነህ። ጌታዬ ሆይ በዋዘኞችና በፌዘኞች ወንበር ያልተቀመጥክ አንተ ብፁዕ ነህ። አቤቱ ፈቃድህ የእግዚአብሔርን ሕግ መፈጸም ነውና አንተ ብፁዕ ነህ። አቤቱ ጌታዬ ሆይ አንዲቷ እግር እስክትሰበር ድረስ በመዓልትና በሌሊት ቆመህ የእግዚአብሔርን ሕግ የምታነብ አንተ ብፁዕ ነህ። አቤቱ ጌታዬ ሆይ አንዲቱ እግር ከተሰበረችም በኋላ ለ7 ዓመታት ያህል በአንድ እግር ቆመ በመዓልትና በሌሊት የእግዚአብሔርን ሕግ ስታስብ የኖርክ አንተ ብፁዕ ነህ። ጌታዬ ሆይ አንተ ስነ ተጋድሎ መናገር የሚችል ምን አንደበት ነው? በመንግሥተ ሰማያት ያገኘኸውን ባለሟልነት ገልጦ የሚናገር ምን አይነት አንደበት ነው? አቤቱ ጌታዬ ሆይ የቅድስናህን አድናቆት ፈጽሞ ማሰብ የሚችል ምን አይነት ልቦና ነው? አሁንም ወደ ቀድሞ ነገራችን እንመለስና ከእናትህ ማኅፀን ጀምሮ ንጹሕ አድርጎ የፈጠረህና ብፁዓዊ አባት አድርጎ የመረጠ እግዚአብሔር ለዘላለሙ በእውነት የተመሰገነ ነው እንበል። እንግዲህ ብፁዕ አባታችንን በፍጹም ማድነቅ ካደነቅነው በኋላ የአባታችን የፍልሰቱ ነገር እንዴት እንደሆነና እግዚአብሔርም በአባታችን እጅ ያደረገውን ታምር እናነባለን ብለን በመጽሐፉ መጀመሪያ ወደ ተናገርነው እንመለስ። የተወደዳችሁ ወንድሞቼ ሆይ የሴምና የካም የያፌትም ልጆች በዛሬይቱ ቀን ስለ አባታችን ስለ ተክለ ሃይማኖት በዓለ ፍልሰቱ ክብር ተሰብስበው በግንቦት 12 ቀን ጳጳሱ አባ ማርቆስ እና ጻድቁ ንጉሥ አጼ ናዖድ አጽሙን በወርቅ ሳጥን አድርገው ከደብረ አስቦ ወደ ደብረ ሊባኖስ አዛወሩ። የአባታችንን አጽም ባፈለሱበት በዛሬይቱ ዕለት ታላቅ ደስታ ሆነ። ጳጳሱ አባ ማርቆስም በሀገሩ ቋንቋ አመሰገነው። ንጉሡ አጼ ናዖድም በፍጹም ማድነቅ አደነቀው። በዛሬይቱ ዕለት ጳጳሱ አባ ማርቆስና ንጉሡ አጼ ናዖድ ሽታው ቤተ ክርስቲያኑን እስኪመላ ድረስ መዓዛው እጅግ በጣም የጣፈጠ ሽቱ የአባታችንን አስከሬን ቀቡት። እነሆ በዛሬይቱ ዕለት በደብረ ሊባኖስ ታላቅ በዓል ተደረገ። ጳጳሱ አባ ማርቆስ ከካህናቱ ጋር ስዕልና ወንጌል በመያዝ ንጉሡም ከመኳንንቱና ከሰራዊቱ ጋር በመሰለፍ በፍጹም ምስጋና እግዚአብሔርን አመሰገኑ። በዛሬቱ ዕለት በደብረ ሊባኖስ ታላቅ የዝማሬ እልልታ ተደረገ። የጳጳሱ ወገን ካህናት በነቢያት በሐዋርያት የምስጋና ማህሌት ድምፃቸውን ያስተጋባሉ። የንጉሡ ሰራዊትም በበገና በከበሮና በጸናጽል በቃጭል ድምፅ እያሸበሸቡ ያመሰግናሉ። እነሆ የአባታችንን አጽም ባፈለሱበት ዓመት በግንቦት 12 ቀን እግዚአብሔር በአባታችን በተክለ ሃይማኖት እጅ ድንቅ ድንቅ ታምራትን አደረገ። ጸሎቱና በረከቱ አማላጅነቱ በእውነት ለሁላችን ይደረግልን ለዘላለሙ አሜን። ጸሎቱና በረከቱ አማላጅነቱ በእውነት ለሁላችን ለዘላለሙ ይደረግልንና አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። ክቡር አባታችን ተክለ ሃይማኖት ያደረገው የተአምሩም ነገር ይህ ነው። እጅ እግሯ ከጉልበቷ ጋር የተጣበቀ አንዲት ሽባ ልጅ ነበረችና ዘመዶቿ ይዘዋት መጡ። ጥቂት በጥቂት እያለች ተቀምጣ የዳኸች ትሄድ ነበር እንጂ መቆም አይቻላትም ነበር። ከዚያም ልዩ ልዩ ተአምራትን የሚያደርግ ከክቡር አባታችን ተክለ ሃይማኖት በስተቀር ይህች እጅ እግሯ የታሰረውን ልጅ የሚፈታትና የሚፈውሳት የለም ብለው ሴቶች ከሚኖሩበት ክፍል አስቀመጧት። እንደዚሁ በጽኑ ደዌ እየተሰቃየች ሳለች ያቺ የምትድንባት ዕለት የተመረጠችዋ ቀን ደረሰችላት። ይህችውም የክቡር አባታችን የተክለ ሃይማኖት የፍልሰቱ ዕለት ነበረች። እንዲህም በማለት አሰበች፣ እስኪ የዳሁ ወደ ቤተ ክርስቲያን ልሂድና በአባታችን በተክለ ሃይማኖት ስዕል ፊት ላልቅስ ብላ ዋናተኞች በባህር ላይ እንደሚዋኙ እሷም በምድር ላይ በእጆቿ እየዳኸች ሄደች። ሄዳም ወደ ውስጥ ለመግባት ባልተቻላት ጊዜ ቤተ ክርስቲያን ትዘጋና ትከፍት የነበረችውን ትከፍትላት ዘንድ ለመነቻት። እሷም አሁን የመክፈቻ ጊዜ አይደለም፣ ጊዜው አሁን ከቀኑ 5 ሰዓት ነውና አለቻት። ይህንንም ብላት ወደ ሥራዋ ሄደች። ከዚያም በኋላ ያቺ ልጅ 6 ሰዓት እስኪሆን ድረስ በቤተ ክርስቲያኑ መድረክ ተቀምጣ ሳለች አባታችን ተክለ ሃይማኖት በሩን ከፈተላትና ገብታ ከአባታችን ከእግረ ስዕሉ ስር ተኛች። በዚህም ጊዜ ያ ስዕል እንደ ፀሐይ ብርሃን እያንጸባረቀ
ወዲያና ወዲህ እየተመላለሰ ፈጥነሽ ተነሺ እንደማለት ጠቀሳት። እሷም ከስዕሉ ነጸብራቅ ድንጋጤ የተነሳ ፈጥና ተነሳችና ወጣች። ሙሉ ጤንነቷንም አገኘችና አባታችን ተክለ ሃይማኖት እንዳዳናትና እስከ ዕለተ ሞቷ ድረስ ተአምራቱን ስትናገር ኖረች። ወንድሞቼ ሆይ አባታችሁ ያደረገውን ተአምር እስኪ ተመልከቱ። ዋናተኞች በባህር ላይ በእጃቸው እየቀዘፉ እንደሚዋኙ እሷም መሬቱን በእጇ እየቀዘፈች የዳሄች የገባችው ልጅ እንደ ድኩላ እየዘለለችና እየሮጠች እንድትወጣ አድርጓታል። ወዳጆቼ ሆይ ኑ እግዚአብሔር በቅዱሳኖቹ ላይ አድሮ የሚሠራውን ሥራ ድንቅ ነው እንበል። የእስራኤል አምላክ እሱ ኃይልና ብርታትን ለሕዝቡ ይሰጣልና አሁንም የተመሰገነ ነው። በአባታችን በተክለ ሃይማኖት እጅ ለዚች ልጅ ኃይልና ብርታትን የሰጠ እግዚአብሔር እውነት በእውነት የተመሰገነ ነው። ከእኛም ዘንድ ለእሱ ምስጋና የሚገባው አምላካችን እግዚአብሔር በየጊዜውና በየሰዓቱ ለዘላለሙ በእውነት ይቅርታና ምሕረት ይሁን። ከዚህም በኋላ አባታችን ጴጥሮስ ይህንን ታላቅ ተአምር በተመለከተ ጊዜ ወዳጆቼ ሆይ ስሙ። አባታችን ተክለ ሃይማኖት በዛሬቱ ዕለት ይህችን ልጅ ከሕመሟ የፈወሳት ይህች ዕለት የፍልሰቱ መታሰቢያ ዕለት መሆኗን ሲያሳስበንና ሲያሳውቀን ሲያስረዳን ነው። አሁንም ልጆቼ ሆይ የአባታችንን መታሰቢያውን በሚቻለን መጠን እናደርግ ዘንድ ስሙ አለ። ይህንንም ከተናገረ በኋላ በዚህችው ዕለት መታሰቢያውን አደረጉ። ወደፊትም ከዚህ በበለጠ መታሰቢያውን ያደርጉ ዘንድ አዘዘ። ጸሎቱ፣ በረከቱ፣ አማላጅነቱ በእውነት ይደረግልን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።